ህጻናት ላይ ከሚታዩ ችግሮች አንዱ በደረቅ ንፍጥ ወይም ደግሞ ጉንፋንን ተከትሎ የሚመጣ አፍንጫ መታፈን ነው። ይህ ደግሞ በጡት አጠባባቸው ላይ የሚያመጣው የራሱ ተጽዕኖ አለ። ዛሬ በዚህ ጉዳይ ዙሪያ ወላጆች በቤት ውስጥ ምን ማድረግ አለባቸው ስለሚለው ጉዳይ አንድ እንግዳ በልዩ ሁኔታ ይዤ መጥቻለሁ። ራሷን አስተዋውቃ ትጀምራለች። ወደ እሷ። አመሰግናለሁ ዶክተር ኤርሚያስ። ሚድዋይፍ እና ኒትሪሽኒስት ኢክራም አክመል እባላለሁ ከእንደ እናት ሆም ኬር። ዛሬ የምነግራችሁ ስለ ሲምፕል ናዛል አስፓይሬሽን ወይም ደግሞ ቀለል ያለ የአፍንጫ ማጽጃ ነው። ይህ ነገር ቤት ውስጥ የልጁ አፍንጫ በሚታፈንበት ወቅት ለማጽዳት ይረዳናል። ይህ ነገር የሚሰራው ቀለል ካለ ፕላስቲክ፣ አፍንጫን ከማይጎዳ ነገር እና ፍሌክስብል ከሆነ ነገር ነው የሚሰራው። ይህን ነገር የምንጠቀመው ወገቡን ጫን በማድረግ ወደ አፍንጫ እናስገባዋለን። አፍንጫ ውስጥ ካስገባነው በኋላ እንለቀዋለን። በምንለቅበት ጊዜ አፍንጫ ውስጥ ያለው ነገር እንዲወጣ ይረዳናል። ሌላ ደግሞ በቅዝቃዜ ወቅት አፍንጫ የመታፈን ነገር ይኖራል። ያ በሚኖርበት ወቅት የልጁ አፍንጫ ላይ ናዛል ስፕሬይ ወይም ደግሞ ውሃ በጨው አፍንጫ ላይ ጠብ በማድረግ ያ የታፈነው ነገር እንዲጠፋ ይረዳናል። ያንን ነገር የምንጠቀመው በቀን ውስጥ ከ3 እስከ 4 ጊዜ መጠቀም እንችላለን። አመሰግናለሁ። በልጆ ጤና እንክብካቤ ዙሪያ ማንኛውም አይነት ነገር ከፈለጉ እንደ እናት አለሎ ታች ባለው ስልክ ቁጥር ያገኙናል።